አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ለክርስቲያን ወገኖች ሰላም ብያለሁኝ። ዛሬ አሳዛኝ ቪዲዮዎች እና እንዲሁም ደግሞ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁኝ። እንግዲህ ቪዲዮዎችን ተወደዳችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ወደ ቪዲዮ እንሂድ። ሁኔታ አንገቱ ተቀጭቶ የተገደለው የዚህ ብላቴና ጉዳይ በርካቶችን እያሳዘነ ይገኛል። ነገሩ እንዲህ ነው። ልጁ ዶሮ አምሮኛል እናቴ ዶሮ ስሪልኝ ሲል እናቱን ይጠይቃታል። እናትም የልጇን ፍላጎት ለማሟላት ዶሮ ለመግዛት ወደ ገበያ በሄደችበት ስትመለስ ልጁ ጠፍቶ ይጠብቃታል። ታዲያ ቀናትን በፈጀ የፍለጋ ቆይታ በኋላ ልጁን በሚያሳዝንና በሚያሳቅቅ ሁኔታ አንገቱን ቀጭተው በመግደል የቤታቸው በር ላይ ጥለውት ይገኛል። ላኢላሀ ኢለላህ ምን ጊዜ ላይ ነው የደረስነው? ወላሂ አሁን የህፃን ልጅ ምንም የማያውቅ ንጹህ ለምን ተብሎ ይገደላል? ለምን? ወላሂ ሐራም አለይኩም። ለዚህ ለልጅ ፍትህ ለዚህ ህፃን ልጅ። የተቻልኩ የማዘር ነገር ልበል በቃ የእሷ ነገር ምንም አልገባኝም። ምን ለመሆን ነው? ልትፈምሱ ነው ወይስ ልታምታቱ ነው ወይስ ምንድን ነው? አልገባንም። ባለፈው በቃ እኔ አላቅም ምንትስ እያሉ ነበር። ዛሬ ደግሞ በዚህ ቪዲዮ መጡ። ምንድን ነው ማዘር? ውጭ ተናዳ መታ እሷን እኔን ነው የምትመታኝ። ውጭም ተናዳ ትምጣ በምንም አይነት ሁኔታ ውስጥ ሆና እኔን ነው የምትመታኝ። ከዛ ሸኝ በቃ እኔ በዚህ ሁኔታ መስራት አልሰራም ስላት ወደ ኢትዮጵያ ነው ማሳፈርሽ አለችኝ ማለት ነው። እኔ ደግሞ ወደ ኢትዮጵያ መሄድ አልፈልግም። ምክንያቱም እናቴን በምን ሁኔታ ላይ ጥያት እንደመጣሁኝ ያውቀዋለሁ። እኔ ነኝ የማግዛቸው ያሉበት ሁኔታ ስለማውቅ ዝም አልኳት። ወደ ኢትዮጵያ ነው ማሳፈርሽ ስትለኝ ፈርቼ ማለት ነው። ኢቃማ ምናምን አላሰራችኝም። እኔ ደግሞ ኢቃማ ሳይሰራ ወደዛ ማሳፈር እንደማይችሉ አላወቅኩኝም። አሳፈርሻለሁ ስትለኝ ፈርቼ ዝም አልኩኝ። ከዛ ዛሬ ምንም አላውቅም። ጠዋት ተነሳን ተማሪ ልጅ አደረስኩኝ እና አብረን የምናደርሰው እሷን የምትነዳው አዲሰን መጣን። ከዛ ስንመጣ ልብስ ከውስጥ ስታወጣ ይቻታለኝ። ልብስ አውጥታ ማጠቢያ ውስጥ ከተተች እና ለምን ከተትሽው አለችኝ። እኔ እኮ አልከተትኩትኝ እኔ አልከተትኩም ስላት አንቺ ነሽ የከተትሽው ምናምን ነገር አለችኝ እና በቃ ተቆጣች። ገፈታተረችኝ፣ በእጇ መታችኝ። ከዛ ግቢና ውሃ ጣጂ አለችኝ ማለት ነው። ከዛ ውሃውን እኔ ገብቼ ጣድኩኝ ማለት ሁሌ ጠዋት ጠዋት ሻይ ትጥላለች። ሻይ ትላል እና ገብቼ ጣድኩኝ። ደወልኩላትኝ። ቢሮዋን ትናንትና ነው ማውራት የጀመርኩት። ይህን ሳምንት በቃ ሙሉ ለሙሉ ትመታኛለች፣ ትተፋብኛለች። እና በጣም የምታሳዝነው ወላሂ ለዚች ልጅ በቃ ፍትህ ማግኘት አለበት ማለት የሆነ ነገር ተሆን ማለት ነው። ወይም ሰዎቹ አንድ ነገር ሳያደርጓት እንዲሁም ደግሞ ወይ እሷ ራሷን ታታጠፋ ራሴን ለማጥፋት ፈልጌ ነበር ማለች ማለት ነው። ሲደውልላችሁ እንትን ማለት የመጣችሁ ሰራተኛ እዛ አረብ ቤት ሆና ስትደውል አረቦች ነው እንጂ የሚሰሙት እኛ አይሰሙም። ለኛ በቃ ቦታ ይሰጡን ለአረቦችና ለብራቸው ሲሉ ነው እነሱ እንደዚህ የሚያደርጉት። ደግሞ አረቦችን ነው የሚያከብሩት። እኛ የሀገራቸውን ዜጋ
በቃ መሸጥ በሉት። ስለዚህ አሁን ይቺ ልጅ በጣም ነው የምታሳዝነው። ለዚች ልጅ ፍትህ ማግኘት አለባት። ከሞተች በኋላ ሆሁ ተማለት ከአሁኑ ማለት ነው። በህይወት እያለች እንግዲህ የሞቀ ውሃ ልደፋብኝ ነበር፣ እንዲሁም ደግሞ ልብስ ማጠቢያ ውስጥ አድርጋ ልብሱን አንቺ ነሽ ያደረግሽው እያለቻት ብዙ ነገር እየደረሰባት ነው። ምክንያቱም አሁን ይቺ ልጅ ቅድም ቲክቶክ ላይ ሳያት ኮሜንት ላይ እያለቀሰች ድረሱልኝ ምናምን ስትል ኮሜንት ላይ አብዛኛው የሚስቁ ናቸው። ትስቃላችሁ። አብዛኞች ኮሜንት ላይ የሚያፌዙ ምናምን ጥሩ አይደለም። ወላሂ ይቺ ልጅ ቸግሯት ነው እንዲህ የምታለቅሰው እንጂ እያለቀሰች ድረሱልኝ አትልም። መስም ያበደ ሰው እንደዛ አይልም፣ ብትቸገር ነው እንጂ። እና ሰውን በቃ አትገፋፉ ማለት ነው። አብዛኛው የሚስቅና የሚያፌዝ ነበር። ግን ወደ ሀቢበት ቤት ሄዳ እንግዲህ ይህን ነገር ተናግራለች። ብቻ እንግዲህ አላህ ይድረስለት ነው ምን ሌላ ምንም አልልም። የሰማሁት መረጃ እጅግ በጣም የሚያሳዝን ነው። በወንዶ ገነት የሀገር ሽማግሌዎች ሴቶች ሱሪ እንዳይለብሱም ወስነዋል በሚል በርካታ ሴቶች ላይ የደቦ ጥቃት እየተፈጸመ መሆኑን እየተመለከት እንገኛለን። በቪዲዮ ከተጋሩት ላይ ከተመለከቱት መሀል ታዲያ እችንም ሴት ጨምሮ ሌሎችንም ሴቶችም ሱሪ ለብሰው በሚሄዱበት ሰዓት በርካታ ወንዶች ተሰብስበው ሱሪያቸውን ለማውለቅ፣ ሱሪያቸውን ለመቅደድ እንደዚሁ ደግሞ ሱሪያቸውን በመቀስ ሲቀዱ የሚያሳዩ ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ይህ እጅግ በጣም አስነዋሪ የተባለ ነገር ሲሆን እነዚህን ሴቶች ታዲያ ከጥቃት ልንከላከላቸው ይገባል። ይህንን ጥቃት የፈጸሙ ሰዎችም ታዲያ በሕግ ሊጠየቁ ይገባል። የሀገር ሽማግሌዎች የወሰኑትን ውሳኔም መለስ ብለው ሊያጤኑት ይገባል። ማንኛውም ሰው በፍቃዱ የፈለገውን መልበስ ይችላል። የማህበረሰቡን እሴት፣ ኖርም፣ ካልቸር እስካልጣሰ ድረስ ታዲያ የፈለገውን ልብስ መልበስ ይችላል። ይህንን ሕግ ተጣርሰው ታዲያ ብዙዎችም ሴቶች እህቶቻችን ላይ ጥቃትን እየፈጸሙ ይገኛሉ። ይህንን የሕግ ባለሙያዎች ሊመለከቱት ይገባል። ፈጣሪ ምን አይነት ጊዜ ላይ ደረስ ሱሪ መቅደድ ምናምን። እኔ ሱሪ ማለት ይልበሱ አይልበሱ ሳይሆን በዚህ ሳይሆን ግን የሰው ልጅ ለብሶ ሄደውን በመቀስ መቅደድ ጥሩ አይደለም ማለት። ምክንያቱም ሁላችንም ኃጢአት የምንሰራው ራሳችንን እንጂ የምንጠይቅበት ሌላ ሰው አይደለም፣ ማንም ሰው አይደለም። ራሱ የሰራውን ኃጢአት ራሱ ነው የሚወጣው። ስለዚህ ሰው የፈለገውን መልበስ ይችላል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሐባይቢ እዚህ ጋር በቪዲዮ እንደምታዩት እንግዲህ ይሄ ሙሽራ ዛሬ ሰርጉ ነው፣ እየተደሰተ ነው። የሰርጉ ቀን ነው። እንግዲህ ሰርጉን ምንጨርሰው ከሙሽራዋ ጋር እንግዲህ ወደ ቤቱ ለመሄድ ተነስቶ እየወጡ እያለ በድንገት እንደዚህ ወርቅና ይሞትና ወደ አኽራ ይሄዳል። ሙሽራውን ይዞ ወደ ቤቱ ሳይሆን ወደ አዲሱ ቤቱ ወደ ቀብሩ ነው እንግዲህ የሚሄደው። እዚህ ጋር ዛሬ ሰርጌ ነው ብሎ የገዛውን ሱፍ፣ ይሄን ያማረ ሱፍ የለበሰውን ልብስ እንግዲህ ዛሬ እሱ የሚያወልቀው መስሎት ነበር። ግን ሱብሃንአላህ ይሄን የለበሰውን ልብስ ጀናዛ የሚያወጣው ሰው ነው እንግዲህ የሚያወጣለት። እንደዚህ አይነት ሞት አለ። ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ሼር፣ ሪፖስት፣ ላይክ አድርጉት። በጣም ያሳዝናል። እኛ መቼ እንደምንሞት የት ሀገር እንደምንሞት እንዴት እንደምንሞት አናውቅም። ብቻ አላህ ለሁላችንም መጨረሻችንን ያሳምርልን፣ ኻቲማችንን አለ። ዛሬ አንድ ታሪክ እነግራቸዋለሁ። ታሪኩ የድሃውና የሀብታሙ ታሪክ ነው። ሁላችሁም ቪዲዮ ላይክ አድርጉት። አንድ ድሃ ባለ ሀብት ጋር መጣና ሊጠይቀው መጣ። ሁሌ በየዓመቱ እየመጣ ያንኳካና የሰጠውን ይቀበላል። አንድ ቀን መጣና አንኳካ። ከዛ የባለ ሀብቱ ባለቤት መጣችና ባለ ሀብቱ ተኝቷል፣ ስለተኛ ሂድና ተመልሰ ነገ ና አለችው። ከዛ ድሃው በጣም አዝነው እየሄደ እንዴት ነው እኔ ለሚተኛ ግለሰብ ለሚተኛ ሰው መጠይቀው? አንድ ሁሌ የማይተኛው ጌታዬ እያለ እሱን አልጠይቅም ብሎ በጣም አዝነው የአላህ ቤት ወደ መስጂድ ይገባል። መስጂድ ገባ። የሀብታሙ ቤት የአላህ ቤት ገባ። ከዛ 2 ረካ ሰገደና እጁን አነስቶ አላህ መጠየቅ ጀመረ። አላህ እስከ ዛሬ ድረስ አንተ ባለ ሀብት እያለ ያን ድሃ ስጠይቅ ነበር። ዛሬ ግን ያው ስሄድ እሱ ጋር በሩ ተኝቶ አገኘሁት።
አንተ ሁሌ ማተኛው ጌታዬ ፈጣሪ እያለ አንተን ሳልጠይቅ እሱን እስከዛሬ ስጠይቅ ተውባ ብያለሁ። የአላህዬ ይቅር በለኝ እስከዛሬ ድረስ እሱን እየሄድኩ ስጠይቅ አንተ ሁሌ ማተኛለህ አይደለም አንተን መጠየቅ እየቻልኩ ከዛሬ ጀምሮ ግን እጠይቅሃለሁ። አንተን ብቻ ነው የምጠይቀው፣ ሌላ ለማንም አልጠይቅም። ሁሌ ለማተኛው ጌታዬ ብሎ እያለቀሰ አላህ ሲለምነው ባለሀብቱ መጥቶ በኋላው እየሰማው ነበርና ከዛ ቁጭ አለ አጠገቡ። ከዛ በኋላ አውቶ ቼክ ግማሽ ሀብቱን በቼክ ጻፈለት። ከዛ ድሃው ጠየቀ፣ ለምንድን ነው ይሄን የምትሰጠኝ ሲለው አንተ እኮ የጠየቀው ባለሀብቱን ነው፣ እሱ ለእኔ የሰጠኝ ጌታዬ ጠይቀው፣ አንተን ደግሞ ካልሰጠው እሱ ቢቀየምኝስ ስለዚህ ግማሽ ሀብቴን እሰጥሃለሁ ብሎ ግማሽ ሀብት ሰጠው። ዳውም እንደዚህ ያለው ይሄን ባቅ ኖሮ ድሮ ዓመታት ሙሉ አንተ ጋር አምጥቼ አልጠይቅህም ነበረ። ጌታዬን ባለሀብቱ እሱን ጠይቀው ነበረ። ጌታዬ ምስጋና ይገባው ይለዋል። ወላሂ ከዚህ ታሪክ ሁላችንም መማር አለብን። መጀመሪያ አደጋ ሲደርስብን የሆነ ነገር ስንሆን ሰዎችን ከመጠየቃችን በፊት አላህ ስብሐነሁ ወተዓላ እሱን ብቻና ብቻ መጠየቅ ነው ያለብን። የሰው ልጅ ስበበኛ ነው እንጂ ምንም ነገር አያደርግልንም ማለት ነው። አላህ ብቻ ሰጪውም ነሺውም ሁሉን ነገር አድራጊው እሱና እሱ ብቻና ብቻ ነው እና እኛ የሰው ልጆች መቼም ደካማ ነን እና ብዙ ጊዜ በሰዎች እንመካለን፣ በሰዎች እንላለን። ግን እንደዚህ ማድረግ የለብንም። መጀመሪያ አላህ ሱብሓነሁ ወተዓላ እሱን ነው መለመን ያለብን። ቢዘገይም ወላሂ ያቺ ቀን ትመጣና አላህ ፈረጁን ይሰጠናል። እውነት አይቅበር እንደው መቼ ይሆን የሚያልፍልሽ? ምግብ ራሱ ውስጥ መብላት አትጠብቅ። በቃ ያላ ትላለች። ሱብሃነላህ ተመልከቱ። እናትን ጥሎ ሰራተኛዋን ሲያይ ሩጦ እሷን አቀፋት። ምክንያቱም ሰራተኛ ቅመምዬ ናት። ከልጅነት ጀምራ ሀፋዳ የምትቀይርለት ምግብ የምትሰጠው የምትጫወተው ጊዜዋን ሁሉ የምትሰጠው ማለት ነው። እናቱ ወይ ስራ ነው ተስራ ትመጣ ወይም ስልኳ ላይ ነው የምታተኩረው ምናምን እንደ ቅመምዬ የሚሆንለት የለምና ሮጦ እሷን አቀፈ። ሱብሃንአላህ። አይ ህፃኖች እኮ እውነት መላክ ናቸው። ምንም አያውቁም፣ ግን ያውቃሉ ሁሉን ነገር ማለት ነው። ሱብሃንአላህ። متنقنها نقوة بس الدنيا فوق تعال عشان اطلع لك هذه انا ما اعرف ليش شغل. على العموم يمكن خير لك شوفيها اذا تمام عشان اخلص اوراقه واسجلها. يلا هاي ماما. Palibis-libis sa taon na pala nag-iibig
انا الحين عرفت ليش هذه شردت من عندك. بابا انا ما يريد شغليني ይሻላታል እንዴ? አሁን እንደዚህ ደግሞ የሚያደርግ ሰው አለ? ይሄ ለማስታወቂያ መሆን አለበት እንጂ እውነት አይደለም። እኔ እውነት አልመሰለኝም።